ጥበብ መንገዷ ብዙ ነው፣ መዳረሻዋም የትም ነው። ጥበብ ደረጃዋ በሁሉም ነው። ጥበብ እድሜን ገድባ መልክ ለይታ ጾታን አንጻጽራ አታይም። ለሁሉም እኩል በእኩል ነች። መረዳቷ ደግሞ እንደተቀበላት ነው። ጥበብ ብዙም ጥቂትም ነች። እንደተከበበችበት ድባብ ትውላለች። ይህን ሁሉ በአንድ የኪነ ጥበብ ጥላ ስር ታውልና እንዳስፈላጊው ትንታኔዋን ከነዘውጋቸው ታኖራለች። ከሰሞኑ በቦንጋ ከተማ ከነዚህ ትሩፋቶች አንዱ ከሆነው የልብ ወለድ መጽሐፍ ምረቃ ተካሂዶ ነበር። ታዲያ በዚህ ዝግጅት ለመጽሐፉ ምረቃ ከተሰናዳው የኪነ ጥበብ በረከት ጥቂቱን ልናጋራችሁ ይህንን ሰንቀናል። መጽሐፉ የመሄድ መንገድ የተሰኘ ነው። ደራሲው መኖር ደጉ ወይም ጋሹ ሲሆን የበኩር ስራውም ነው። መኖር ደጉ በእርግጥም በማህበራዊ ሚዲያ በርካታ ተከታዮች ያሉትና ይህንን እድል ለበጎ ዓላማ የሚጠቀም ወጣት ነው። ትውልድና እድገቱ በከፋ ዞን ጊምቦ ወረዳ ጎጀብ ቀበሌ ነው። መኖር ሚያዝያ 25 2017 ዓ.ም በቦንጋ ከተማ ይሳኩር ሆቴል የመጀመሪያ ስራውን ሲያስመርቅ በኢትዮጵያ ስመጥር ከሆኑ ገጣሚያን እና ደራሲያን መካከል ሰለሞን ሳህሌ ሰዓሊና ገጣሚ ማህሌት አፈወርቅና ሌሎችም ተገኝተዋል። መኖር ደጉ ታዲያ ወደ መድረክ ብቅ በማለት ሁሉንም አካላት በተለይ ደግሞ እናቱን ካመሰገነ በኋላ ለታዳሚያን ግጥም በመጋበዝ ጀመረ። ትንሽ ስሜቴን የምትገልጽልኝ ከማወራ ምናምን የሆነ የቋጠርኳትን ስኒ እንጀባ ልበላቸው ከዛ ባወራ ይሻላል አይደል? እንኳን ደህና መጣችሁ ብያለሁ። በጣም አመሰግናለሁ። በድጋሚ በጣም አመሰግናለሁ። ንጹህ እምቦሳ ይላል። ትንሽ ቀንሰው። ንጹህ እምቦሳ ቅዱስ ዕድሜ ተሰርቆ ከጨለማ ተጣብቆ እንደ መርገም መንፈስ ቀንና ሌሊት እየዘረፈ ሳላጣጥመው ድንገት አለፈ። ደስታ የለም፣ ሳቅ የለም፣ ንጹህነት ተሰርዟል ሳልረዳው ይህን ዓለም። በሄድኩበት ሁሉ ሲመለከቱኝ በመጥፎ እይታ በጎ ዘመኔን ዘንግተው ክፉ ነው ሲሉኝ በሾክሾክታ የጨቅላነት ግርዶሽ ጠፍቶ ላይመለስ ከኔ ሸሸ። መክፈል የማልችለውን ዋጋ አስከፍሎ ይቆሸሽ። ምን ቅጠል በሆነ የዋናው ግንድ ንፋስ ነቅሎ ሲጥለኝ ወደ ራሴ ብርድ አንዲት ሴት ግን አለች ፍቅሯን ከእውነታው አርቃና አራቃ አግዝፋ ያመነች አንዲት ሴት ግን አለች። ሁሉም ሰው ሲያገለኝ ግብሬ ከእድሜ በልጦ ሲያሳድድ ሲያርቀኝ እሷ ግን ሰው ነች ፍጹም አትለወጥ መቼም የማትወይ ነፍሷን እየጨነኩ ጨለማ ብጠራም ስቃይ እንደ ማግኔት በራሴም በእሷ ላይ እየሳብኩ ባመጣም ለእሷ ግን ጨዋ ነኝ መቼም አላጠፋም። ለእናቴ ንጹህ ነኝ እንከን የማይወጣኝ በሆነ ባልሆነ ስሜን ቢያነሱ አሳምረው ቃላት ቢያሙኝ ወይ ቢያሳሙኝ ግብሬን እያወሱ እኔ ግን ለእናቴ ለምስኪኗ እናቴ ንጹህ እምቦሳ ነኝ በምግባር የታነጽኩ መተኪያ የሌለኝ። በግልጽ የምታየው ጥፋቴ ኮስሱ በእናትነት ፍቅሯ አይን ከልቧ አንሶ በእኔ ከመጡባት ውዷ ጠበቃዬ ማለፍ አትችልም። ትከራከራለች። የእኔ ልጅ ጨዋ ነው ንጹህ ነው ትላለች። ፍቅር የተሞላ ልቧ እንደ ባህር ሰፊ ስወድቅም ስነሳም የምትሆን ከጎኔ ቀድማኝ ተሰላፊ እናቴ ብቻ ነች ከኔ በግ ተጎርታ እኔን የማሰለች። እናቴ ብቻ ነች በዚያ ጨለማ ውስጥ ተስፋ እየለኮሰች ብርሃን የሰጠች። ምንም ስሆን በየትም ሲያደርገኝ ዓለም ከእሷ በቀር ያልተቀየረብኝ የለም። ኃጢአቴ ምን በዝቶ ቢሆን ጥቁር ደመና ፍቅሯ ሳይቋረጥ ፀሐይ ሆኖ ሲጸና ተስፋዬን ሲያለመልም ይኸው ዛሬም ድረስ አለ። ቅንጣት መቀነስ ሳያውቅ ዘውትር እየጨመረ የእናት ፍቅር
የእናት ፍቅር ኮከብ ሆኖ በሌሊት ያበራል። ሌላው የሚሳለቅበትን እድፍ የሌለበት ንጹህ እያደረገ ያሳያል። የእናት ፍቅር ታዲያ ለዝች እናት ልቧ እውነት እንዳያይ ለተጋረደባት ምንስ ባደርግ ነው ውለታም ከፍላት? ታዲያ ለዝች እናት ልቧ እውነት እንዳያይ ለተጋረደባት ምን ባደርግላት ነው ጨዋ ልጅ መሆናት? ምንስ ባደርግ ነው በወዟ ያላባት ላሳደገች እናት ውለታም ከፍላት? ከሕፃንነቴ እስካሁን ድረስ ከኔ እኩል ሲያድግ ስቃይ ፍቅሯ ለማይቀንስ በስቃይ ሳደቃት ዳክሬ እዛው በዛው በጭንቅ ሳስቸግራት ፊት ሳታዞርብኝ አብራኝ ለምትሆነው አብራኝ ለምትቆመው ለውዷ እናቴ ልጅ መሆኑ መቼ ከፊት ወደ ማዶ ሲጓዝ የኖረውን ራሴን አድኜ ልጇ ከመባልም የእውነትም ልጅ ሆኜ በምን አይነት ጥበብ መከታዬ ላኩራት? እንዴትስ አድርጌ በመልካም ስራዬ ስሟን ላስጠራላት? አልቻልኩም፣ አቃተኝ። ወሰን አልባ ስቃይ ጭኜ እያሸከምኳት ለአንዲት ቀን እንኳን ለውዷ እናቴ ልጅነት ናፈኳት። እሷ ለእኔ ሕይወት ሰጠች፣ እኔ ለእሷ ህመም ሆንኩኝ። ሆኖም ግን እወዳታለሁ። ሁሌም ጸሎቷ ነውና ለውጤን ያሳያት እላለሁ። መኖር ከግጥሙ በላይ ያቀረበበት ሁነት ስሜትን ሰቅዞ የመያዝ አቅሙን ከመያዝም ባሻገር የበርካቶች ልብ በግጥሙ ካራሰ በኋላ በግጥሙ ለገለጸላት እናቱና አባቱ ካባ በማልበስ መድረኩን አጣፈጠው። እውነት ግን ስንቶቻችንን ለእናቶቻችን ከልብ ልጅ መሆን ይቻል? እውነት ስንቶቻችንን ለአባቶቻችን ደርሰን የምናኮራቸው? ቤት ይቁጠረው። ጥቂት ደግሞ ስለ መጽሐፉ ከአዲስ አበባ ተጋብዘው ከተገኙት መካከል ገጣሚና ደራሲ ሰለሞን ሳሊ ዘነበ መጽሐፉን በወፍ በረር ዳሰሰም። በነገራችን ላይ መጽሐፉን አርቶት የሰራውም አንዱ ሰለሞን ሳሌ መሆኑንም በመድረኩ አወጋን፣ ግጥሙንም ጋበዝን። ፕሮግራም አክብራችሁ የመጣችሁትን ደግሜ እላችኋለሁ ጋሊቶ ያለው አመሰግናለሁ። ከዛ ስለ መጽሐፉ ትንሽ አወጋችኋለሁ። መኖር ደጉ በጣም እድለኛ ነው። ከትዬ አልማዝ ማዕፀን መውጣቱ እትዬ አልማዝ እናቱ በመሆናቸው እድለኛ ነው። በደቡብ ምዕራብ ኢትዮጵያ የምትገኘው ጎጄ ወለዱ እድለኛ ነው። ቦንጋን ማየቱ በቦንጋ ተራሮች እቅፍ ስር መኖሩ የቦንጋን አየር መሳቡ ከቦንጋ ሕዝብ ጋር አብሮ መኖሩም እድለኛነቱ ነው። ከዛ በላይ ደግሞ ኢትዮጵያዊ በመሆኑ እድለኛ ነው። እነዚህ ትሩፋቶች ነው የመሄድ መንገድ ነው የምናገኛቸው። ከገጸ ባህሪ አሳሳል ጀምሮ የኔ ሰው ኮከብን ከነሱ የአሳሳል ዘይቤ ጀምሮ የመሄድ መንገድን ስታነቡት ተፈጥሮን እንዴት አድርጎ የተሽሞነሞነውን ተፈጥሮ እኔ ከጅማ እዚህ ድረስ ስመጣ እያንዳንዱ የጠቀሳቸውን ቦታዎች እያየሁኝ መኪና እያስቆምኩኝ ይመጣል። ያ ማለት በምናቤ ስስላቸው የነበሩትን ነገሮች በጽሁፍ ያነበብኳቸውን ነገሮች ቆንጆ አድርጎ ገልጾልኝ ነበርና ነው። ነፍሱን ይማረው ጋሽ ስብሐት የደራሲ
ወዳጃችንን ደራሲን መጽሐፍ ለማግኘት ጉንጉንን የሀብተ መለኮት መዋዕለ ጉንጉንን ሰሜን ሸዋ ነበር የተጻፈው። መቼም ሰሜን ሸዋ ነበርና ጋሽ ስብሐት ሰሜን ሸዋ ሄጄ ይሄን መጽሐፍ የተጻፈበትን ቦታ ማየት አለብኝ ብሎ ሰሜን ሸዋ ሄዶ አይቷል። እኔም እድለኛ ሆኜ የመሄድ መንገድ የተጻፈውን ደቡብ ኢትዮጵያን፣ ቦንጋን፣ ጎጀብን፣ ጅማን ከዚች ከጎጀብ ወንዝ ጀምሮ እስከ አዲስ አበባ ድረስ ሲያመላልሰን የነበረውን በቃላት ሀብቱ በገለጻ ይዘቱ ሲያመላልሰን የነበረውን መጽሐፍ መጥቼ በማየት እድለኛ ነኝ። ስለ መጽሐፉ ይዘት ጭብጥ መቼትነቱን እናንተ ታውቁታላችሁ። እያነበባችሁ በደንብ የሚገባችሁ ነገር ነው። መጀመሪያ ኤዲት ሳውቀው መኖሩን ሳውቀው በዚህ ቲክቶክ ለቆንጆ ነገር የምንጠቀምበት ሰዎች አለን። ቲክቶክ ላይ ሳውቀው አንተ መጽሐፍ እኔ ስራዬ ግጥም መጽሐፍ፣ ልቦለዶች መጽሐፍ፣ ከዛ በኋላ አርቶት መስጠት ነው፣ አርቶት መስራት ነው መተዳደሪያ እና ግድ የለህም አንተ መጽሐፉን ጨርሰው እንጂ እኔ እሰራልሃለሁ አልኩት። ምክንያቱም ጽሁፎቹን በጣም ወዳቸው ስለነበረ። ከዛ በኋላ ይህ መጽሐፍ ወደ እኔ ሲመጣ በጣም ወድጀው ስለነበር ደጋግሜ ነበር ምደውልለት፣ ማታ ምደውልለታለሁ። እንደውም ከእትዬ አልማዝ እንደውም ከባድ በቃ የእናትነት ፍቅር በቃ እንደው እትዬ አልማዝን አልሰማቸውም አንድ ቀን እለዋለሁ። ችግር የለውም ትደርሳለህ ብሎ እግዚአብሔር ይመስገን ደርሻለሁ። በጣም ገራሚ ትረካ ስለነበር መጽሐፍ ላይ የነበሩት እያንዳንዱ ገጸ ባህሪ የሚወጣበት ውጣ ውረድ ርዕሱ ራሱ የሚሄድ መንገድ የሚሆነው እያንዳንዱ ገጸ ባህሪ የራሱ መንገድ ይዞ ነው የሚሄደው። በዛ መንገድ ውስጥ የሚያጋጥመው ውጣ ውረዱ የሚያልፍበት መንገድ በጣም የሚገርም ነበርና እኔ ነኝ የምሰራልህ አልኩት። እግዚአብሔር ይመስገን ሰራ ነው። ከዛ በኋላ እዚህ ላይ ደረሰ። ወዳጄ ብዙ ነው እና ወዳጄ የክብር እንግዳው ቤተሰቦችም በጣም ቤስት ወንድማቸው ማለት ይቻላል። የእሱን ሰርግ ትተው የመጡት ማሂም ከኤግዚቢሽኗ በኋላ ሌሎች ስዕሎች እያመረተች ነው። እሱን ትታ ነው የመጣችው። እንዲህ ተጋበዝኩ። እኔም እዚህ ቅድም የተባለው እሱ ፕሮግራም ዛሬ ነበረ እንትን የሚለው እሱን ትቼ ነው የመጣሁት። ምክንያቱም መሆን ስላለበት ነው። ከዛ ከመጣሁ በኋላ ደስ ያለኝ ነገር እንትን ኢሳኮር ሆቴሉ የገባውን ይሄን ሁሉ ቃል መግባቱ ይሄን ነገር በጣም የከሳኮር አመሰግናለሁ። አፍሪ ኸርባን በኔ ስም የገዛውን መጽሐፍ አመሰግናለሁ። በኔ ስም ሁሉም የገዛችሁትን ከጨረቃ ጀምሮ ሁላችሁም አመሰግናለሁ። እኔ ልጅነቴን ስኖረው የደብረ ታቦር ባህልና ቱሪዝም በጣም ብዙ ነገር አድርጎልኝ ነው እዚህ የደረስኩት። ትከሻቸው ላይ ወጥቼ ነው እና ከቦንጋ ባህልና ቱሪዝም መልእክት ደርሷል ሲባል እውነት አቤት የገመትኩት በቃ አሁን ይመጣሉ። ምክንያቱም በባህልና ቱሪዝም ደረጃ አገርን በማስተዋወቅ ደረጃ ይሄ መጽሐፍ ገና ቋንቋው ተቀይሮ ይሄን እንኳን መጥቼ 1 5 6 ቃላት አወቁ። አሁን ይሄን እዚህን የአካባቢውን ባህል ጽሁፉ የሚገልጸውን የሰርግ ስነ ስርዓቱን የአብሮነት ሂደቱን የመውደቅ የመውጣቱን ነገሮች ሁሉ የሚያሳየው ይህ መጽሐፍ ቋንቋው ተቀይሮ ተደራሽነት እንዲኖረው በእንግሊዝኛም እንዲተረጎም በአካባቢ ቋንቋም ተተርጉሞ ብቻ ሁሉም ባህሉን ነገር ያስደርጋል እና አሁን ጠብቄ ነበር። ግን ባላቱ ተወካዩ መላኩ እሰየው ነው አንድ እንትን አለው ማለቱ እሰየው ነው። ግን ደግሞ ባህልና ቱሪዝሙን ከማስፋፋቱ አንፃር ይሄ መጽሐፍ ቆንጆ ግብአት ስለሆነ በጣም መታገዝ ያለበት ጉዳይ ስለሆነ ብታስቡበት እላለሁ። ምክንያቱም ተወካዩ ከግላቸው ነው 10 መጽሐፍ የገዙት። እንደ ተቋም ግን ባህልና ቱሪዝም ይሄን ነገር ማየት አለበት። ይሄን ነገር የምናገረው አንደኛ እንደ ኢትዮጵያ ደራሲያን ማህበር አባልነት የኃላፊነት ስላለብኝ ነው። ሁለተኛ እንደ ደብረ ታቦር ዩኒቨርሲቲ የህይወት ዘመን የስነ ጽሁፍ አምባሳደር እንደመሆኔ እሱንም ለማስረዳት ጭምር ነው። እንደ ተቋም ይሄን ነገር ብታስቡበት፣ ለሁለተኛው እንትን ብታስቡ። ምክንያቱም ይሄ ነው የሚያክል ትልቅ ሀገር የያዘ ተቋም በተላከው ተወካይ ብቻ 10 መጽሐፍ ሊወከል አይችልም እና አስቡበት። ሌላ ፕሮግራም ማዘጋጅታችሁ የቴንኩም ሊሆን ይችላል ወይ ግድ የለም እናመሰግናለን፣ የሚቀጥለው ህትመት እኛ እንችለዋለን ሊሆን ይችላል። ምክንያቱም ትልቁን የቤት ስራ ነው የሰራውና እሱን እንድታስቡበት እፈልጋለሁ። ከዛ የጎጀብ
አስተዳደር ከተማ አስተዳደር ተወካይ መጥቶ 40 መጽሐፍ ጥሩ ነው 40 መጽሐፍ ለደራሲያን ማህበረሰብ በደብረ ታቦር ዩኒቨርሲቲ የስነ ጽሁፍ አምባሳደርነት ስምና በቲክቶክ ጓደኞቼ 50 መጽሐፍ በግል ወስዳለሁ። በግል እንደዚህ የተወሰነ ተቋማቶች ደግሞ በርከት ብታደርጉት ጥሩ ነው እላለሁኝ። አስቡበት። እኛ የምናደርገው ምንድነው? እኔ መጽሐፎችን ከየወዳጆቼም ለመንኩኝ ምንድነው የማደርገው? እኔ ሳነብ የነበረው አሁን እኮ እዚህ አካባቢ እኮ እነ አቶ በቀለ ወልደማርያም ታሪክ ጸሐፊው አሉ፣ እነ ጋሽ ተክሌ ባልጌቱ ሻልጌቱ ታሪክ ጸሐፊው፣ አዳዲሶቹ ከፈለግ እንደምን ተስኖት ዋቆ፣ ዮናስ ታረቀ፣ ዮናስ ታምሩ ገብሩ፣ አዲስ አድማስ ሙዚቃ ሬዲዮ የሚያደርገው በግጥም ሀገር ስንት ያወጣል ቢለው እነሱ የወጡት ጽሁፍ የሚያነቡት ጽሁፍ በመኖሩ ነው። ረዥም ልቦለድ ለመጀመሪያ ጊዜ ደግሞ ወዳጃችን መኖር ደጉ ጽፏል። እሱ ራሱን አስተምሮ ይሄ ስነ ጽሁፍ አልተማረም። ይሄ ልጅ በጣም አካባቢውን ነው ሲያነብ የኖረው፣ ሰውን ነው ሲያነብ የኖረው እንጂ በመጽሐፍ ቢደገፍ ኖሮ በትምህርት ቢደገፍ ኖሮ ደግሞ ሌላ ነገር ነው የሚሆነው። ስለዚህ የሚመጣውም አዳዲሱ ትውልድም ሀሪፍ ሌሎች ብዙ መኖር ደጎች እንዲመጡ ሌሎች ብዙ አንባቢዎች ጸሐፊዎች እንዲመጡ የግድ ላይብረሪዎቻችን ላይ መገንባት አለብን። ልክ አሁን እየለመንኩ ለትምህርት ላይብረሪዎች ለህዝብ ላይብረሪ እንደሚደረጉ ባህልና ቱሪዝም ይሄን አስብበት። የጎጀብም 40 ጥሩ ነው ግን አስቡበት። ካነበባችሁት በኋላ ወይ ላይብረሪ የሚያቋቁሙበትን ወይ ወጣቶች እንትን የሚልበትን ነገር ይስተካከላል ብዬ አስባለሁ። በድጋሚ ጋሌቶ ብዬ አንድ ግጥም አላልኩሽም ነበር የሚለውን ግጥም ልጋብዛችሁ። የኔ ግጥም ነው። አላልኩሽም ነበር ደራሽዋ የጎጀብ ፈረሰኛ ሙላቱ ሲያልፍ ደስ አይልም? አብረቅራቂ አሸዋ ስዕል ያለው መሬት በሚያባብል ፀሐይ አትኩሮ መመልከት፣ ንጹህ የምንጭ ውሃ በእጅ እየዘገኑ የበረዶ ክምር እየወረወሩ ስለ ጸደይ ተስፋ በተስፋ ሲያወሩ፣ የንብ ዜማ ድምጦ ቢራቢሮ ይዞ እንዳንበሳ ደቦል በጥጋብ ፈንጥዞ፣ አደይ አበባይን ቡሄ በሉን ማለም፣ ይህ ክዋኔ ብቻ በራሱ ደስ አይል ሐዘን አያስረሳም። እኔ አዘንኩኝ ላንቺ የኔ ሐሴት ጎርፍ ማየት ለተሳለሽ፣ የጨለመው ብቻ ለሚገለጥልሽ እኔ አዘንኩኝ ላንቺ። በቀደም ዕለት ማታ ፀሐይ ከመንበሯ ስትርቅ ስትሸሽ፣ ጨረቃ ተቋቁራ በደመና ግርዶሽ አለቀት ስትቆሽሽ፣ በረዶ እንኳን በአቅሙ አላቅሙ ተጋጥሞ እሳት ላይ ሲሟሽሽ፣ ከሰሜን ደቡብ ጫፍ የተነሳ ንፋስ አውሎ ንፋስ ከተማ ሲረብሽ ምን ብዬሽ ነበር? ፀሐይ ትወጣለች ጨረቃም አትቀርም፣ በረዶ አቅሙን ያውቃል እሳት አይጠጋም፣ ንፋስ አልፎ ያዥ ነው አገር አይረብሽም፣ ብቻ አንቺ ተስፋ አድርጊ አንዱ አያመልጥሽም። አላልኩሽም ነበር? ደግሞ መቼ ዕለት ነው ቀኑን ረሳሁት። ብቻ ግን አንድ ቀን ያላሰብነው ማዕበል እስከ አንገት ሲውጠን፣ ጥልማያኮስ ሀሳብ ሲከበን፣ የቀን እሾህ አንሶ የሰው እሾህ አንሶ እሾህ ሊበላን ነው፣ መላበል የኔ ሰው ምን ጉድ ሊውጠን ነው እያልሽ በሀሳብ ስትረባበሽ ስትጨናነቂ ምንድን ነበር ያልኩሽ? እስኪ ተጠየቂ። ማዕበል ማበል አይደል ፊት ካጣ ይርቃል፣ እንጦሮጦስ መሳይ የውድቀት ገደሉ ማረፊያችን መስሎ በሾህ መከለሉ፣ በእኔ ሀሳብ ቢመጣም በአንቺ ሀሳብ ቢቀበር፣ አልገባሽም እንጂ ሲነጋ ነበር። አላልኩሽም ነበር? እና ይሄ አልሆነም፣ እርግብ አልበረረም፣ እንስራው አልሞላም፣ ፀሐይ አልወጣችም፣ ጨረቃ አልፈካችም፣ አትቁረጭ ያልኩሽ ያልቆረጥነው ተስፋ አዲስ ቀን አልመጣም፣ አዲስ ቀን አልሆነም። መልሽ እንጂ አመሰግናለሁ። አቃለህ ግን የእውነት እዚህ ስላለው በጣም ክብር ተሰምቶኛል እና እንኳን ደስ አለ። መጽሐፍ የመጀመሪያ ልጅ ነው። ልክ እንደ ልጅ ነው ፕሮሰሱ፣ ጭንቀቱ አርግዞ ምጣምጡ እንደ መውለድ ነው እና እንኳን የመጀመሪያ ልጅህን በሰላም ተገላገልክ። ደጋግመህ ውለድ ነው የምለው። ስለ መጽሐፉ አንድ ሁለት ምዕራፉን በራሱ አንደበት የመስማት እድሉ ገጥሞኝ ነበረ እና ደግሞ አርትዖቱ የተሰራው በምንወደው በገጣሚ ሰለሞን ሳህለ ስለሆነ
መጽሐፉ አሪፍ የማይሆንበት ምንም እድል የለውም። ስለዚህ ማድረግ የምንችል ማገዝ የምንችል እየገዛን እናበርታው ላለው ባለፈው ጊዜ እጅግ ደስተኛ ቦታው ደግሞ የሰላም ቦታ ነው። መንፈስን ያክማል፣ ራስን ያስማማል። የከሸፈውን አስተካክሎ ጥሩ ህልም ይፈጥራል። ነገን ያሳስባል። ቦታው ላይ በየዕለቱ ሁሉም ጸበልተኛ በጋራም በግልም እየሆነ ይጸልያል። ከሱ በቀር ራሱን ደጋግሞ ለምን አልጸልይም እያለ ይጠይቃል። ጸሎት ደግሞ ምንም የማድረግ የመፈጸም አቅም አለው። እንደውም ጎበዞች ነገያቸውን በጸሎት ያሰናዳሉ። እኔ ግን ለምንድን ነው የማልጸልይ እያለ ዘውትር ይጨነቃል። ግን በዚህ አጋጣሚ እንደው አደራ ብዬ ማለት የምፈልገው ከተወሰነ ጊዜ አንድ የሚሆን ተመሳሳይ መድረክ መፍጠር ብትችሉ እነሱን ድጋሚ ሌላ ጊዜ የምናያችሁበት የምትመጡበት ሁኔታ ቢኖር ወስናችኋለሁ። ሌሎችም በርካታ አርቲስቶች በርካታ ጸሐፍት ስላሉ እዚህ አካባቢ ላይ ተመሳሳይ እንዲህ አይነት መድረኮችን መፍጠር የሚቻልበት ላይ እንደው በተቻላችሁ መጠን እናንተም ይሄን አካባቢ ቅኝት ብታደርጉ። አሁን የሚገርመው የተፈጥሮ ድልድይ ከስር ምንም ማንም የሰው እጅ ያልነካው የተፈጥሮ ድልድይ በውስናቸው ሙዚቃ ላይ አይታችሁታል ብዬ አስባለሁ። ብዙ የሚጎበኙ ዳሊበን ፍሎሃንም እንደዚሁ የሚጎበኙ በርካታ ነገሮች አሉና በቀጣይ ከመኖር ደጉም ሌሎችም የሚያስተዋውቁትን ነገር ይዛችሁ ሌሎችንም እየጋበዛችሁ ወደዚህ አካባቢ ብትመጡ ለዚህ ኦርጋኒክ ቡና አለ፣ ኦርጋኒክ ማር አለ፣ ኮረሪማ ቅመሙ በአጠቃላይ ከፋ በተፈጥሮ የታደለ ነው። ይሄን ደግሞ ማርኬት ላይ ለሌሎችም ጭምር አድቮኬት የማድረጉ ስራም ጭምር ሁላችሁም ሼር ታደርጋላችሁ ብዬ አስባለሁ። ሶል የምትለው ነገር አለ መሰለኝ። የክልሉ ፕላን ኮሚሽን ቢሮ ምክትል ኃላፊ አቶ ሰለሞን በቀለ በቀጣይ ተተኪ የኪነ ጥበብ ትውልድ ለማፍራት እንዲያስችል አርቲስቶችና ደራሲያን የበኩላቸው እንዲወጡም ጥሪ ማቅረባቸውን ተከትለው ገጣሚና ደራሲ ሰለሞን ሳህሌ በማናቸውም ዝግጅቶች ሌሎችን በማስተባበር እንደሚገኝም ቃል ገባ። ይዤ እወጣለሁ። እናንተ ሁኔታዎችን አስተካክሉ። ሁላችንም ሀገራችን ላይ የከፋ ዞን ባህል ቱሪዝምና ስፖርት መምሪያ ተወካይ አቶ ወንድሙ ማሞ በመድረኩ ተገኝተው በቀጣይ በዞን ደረጃ የስነ ጽሁፍ ምሽቶች መዘጋጀት በሚችሉባቸው ጉዳዮች ላይ እንደሚመክሩም ጠቋሙ። የግጥም መድበል እያቀረቡ ትውፊት እያቀረቡ ድራማ እያቀረቡ ሌሎች እንደዚህ አይነት ባህሪያትን ህፃናትን ልጆችን መሰብሰብ የሚችል መድረኮች ሌሎች አካባቢ ልጆቻችንን ወጣቶችን አፕግሬድ ሲያደርጉ እናያለን። እቺ ከተማ ደግሞ አካባቢያችን በጥቅሉ ብዙ ገና የሚሰራበት ነገር ስለሆነ በዚህ ሙያ የተሳተፋችሁ ወይም በዚህ ሙያ ያላችሁ ሰዎች እባካችሁ እንዲህ አይነት ተደጋጋሚ መድረክ እንዲፈጠርም አድርጉ። ግድላችሁም መጽሐፍ ላትደርሱ ትችላላችሁ። የተደረሰው መጽሐፍት አሉ፣ ግጥሞች አሉ። እሱ ቀርቦ የ20 የ30 ደቂቃ የግጥም መድረክ ቀርቦ ሰው በዛ ልክ ተዝናንቶ ይሄዳል። ጭንቅላቱንም የሆነ ነገር አፋልጎ ሊሄድም ስለሚችል እባካችሁ በዚህ ሙያ መስመር ያላችሁ ሰዎች በተለይ ሚዲያ አካባቢ ያሉ ሰዎች እነኚህን ሰዎች ሞቲቭ ማድረግና ማበረታታት ለኔም ለናንተም ለአካባቢ በጥቅሉ ለከፋ ህዝብም ቢሆን አቅም ስለሚሆን ያንን ትኩረት ብናደርግ ጥሩ ነው ብዬ አስባለሁ። መላለሳለሁ፣ እርምጃ እቆጥራለሁ፣ ደግሞ ቆምላለሁ፣ እሷን አስባለሁ። አንቺ ወሬ ያልኩኝ ያጎራጉራለሁ። አንቺ ልጅ አንቺ ልጅ አንቺ ልጅ አንቺ ልጅ አንቺ ልጅ አንቺዬ ሰበበር የሆነ ናፍቆትሽ ናትዬ ከ5 4 ኪሎ መላለሰ መፍትሄው ምን ይሆን? ይሄን ካልሽሻ ደግሞ ምንድንና እሷን አስባ በቀደም
3 ወር ትናንት 4 ወር ነው የሞዳት ልጅ ከማል አድርገው በዚህ ነው ያለፉት። አሁን እዚህ ያሉ ሁሏል በረዳዳሪዎች፣ የጎዳና ውሾች፣ ማጅራት ሞሾች ሁሉም እዚህ ያሉ እምጥ ይግቡ ስምጥ ይግቡ ማንም አላወቀም፣ ማንም አልጠየቀም። ጭር ብሏል ጎዳ። ታዲያ ሹፌሩ ብቻ ሽውላ የሹፌሩ ሜኔ የሁለታችን መንገድ ትርጉሙ ልኑር። እሱ እንጀራ ብሎ እኔ ፍቅርን ብዬ እመላለሳለሁ የሄደችበትን መንገድ ተከትዬ ይመስገን ጎዳናው የስጋት እርምጃ ጊዜ ተቆጥሮ ይመስገን ጎዳናው የቆመችበት ጋር ስትቀረደቁ እዚህ ቦታ ነበር ድህረ ምረቃ ውቅያኖስ ፊት ለፊት ሳቂ ጓደኛዋ አንድ ቀን ነግራት ስትስቅ ነበር። እዚህ ቦታ ነበር ጥቁር ጓደኛዋ በሳቋ የሳቀው። ወይኔ ሳቋ ደግሞ መላእክት ስመው አውግተውት ፍልቅልቅ እንደሚል የ6 ወር ጨቅላ ይህን ሳቅ እኮ ነው ያፈራ ይመስል ልቤ ላይ ተክላ ቀልቤን የረሳችኝ በሳቅ ነገርና ወይኔ ሳቋ አሁን በዚህ ሰዓት ቀጭን ጓደኛ በስካር ደፍሬ ደውዬ ላናግራት ቀልዱን ድገሚልኝ እባክሽ እኔም ልሳቅ ብዬ ልለምናት ሳቋን እያሰብኩኝ ቆሜያለሁ። በሌሊት ቆሜያለሁ በብርዱ ድህረ ምረቃ ውቅያኖስ ፊት ለፊት መቆሜን ያየ ላዳ ታክሲ መጣ። እባክህን ሹፌር ምንድን ነው ኮንትራት? ይልቅ እሱን ትተህ የምወዳትን ልጅ የትም ቦታ ሄደህ የትም ብለህ አምጣት። ይሄ የላዳ ሹፌር እንጀራ ፈላጊው ስካሬን ረስቶ እምነቴን እንዳየው ከንፈሩን መጦልኝ ሄደ ባለ ታክሲው። ውይ ከንፈሯ ደግሞ አንድየው አፍቃሪ በሷ ፍቅር ታሞ ወዲያው ነው የሚድን በከንፈር ተስቦ። እልፈለሽ ከንፈሯን በሀሳቤ እየሳልኩኝ ያለቀ ሲጋራ ጥዬ አዲስ እየለኮስኩኝ በስካር እርምጃ መንገዴን ቀጠልኩ። 5-4 ኪሎ 1000 እርምጃ። የሚወዱትን አለማግኘት ግን ምን የሚሉት በቀደም ሮብ ዕለት ሙዚየሙ ፊት ለፊት ለአንድ የኔ ቢጤ መጽውተው ነበር። ምነው እሱ ርቦ በአስማተኛ ዓይኖቿ እንደ ዘበታኝ ከሳንቲሙ ፈንታ መጽውታኝ ፈገግታ ምነው ድዬ ባደርኩ የዛን ዕለት ማለት አይኗ ያው አይን ነው ከዓይን የተለየ ከብርሃን ጎልቶ ሞልቶ ያሰቃየ ወይ ተአምር ይላል ሰው እንደኔ ያላየ ወይ ተአምር በዓይኗ በከንፈሯ
ደግሞ እኔ እሷን እንዳነሳለሁ በቃል እየደለለች ባይኗ እያሳመመች በሳቅ እየገደለች እሷ ግን እዚህ ስትመጣ ማርያም ትሳለሁ። እኔ መሳለማለሁ በሷ ፍቅር ተጸብዬ ያገኝ እንደው ምስና እና የሰከረ ሰው ጸሎት ሰምቶ ለኔ አፍቃሪው ጋር ክብራትና ክብራን በዚህ ዝግጅት እንደታዘብነው በአካባቢያችን በርካታ የኪነ ጥበብ አፍቃሪያን እንዳሉ የተመለከትን ሲሆን ነገር ግን ተሰጧቸውን አውጥተው የሚያሳዩበት መድረክ ያለመኖር ችግር ይስተዋላል። ለዚህ ደግሞ ሚዲያዎችን ጨምሮ የሚመለከታቸው አካላት ትኩረት በመስጠት ትውልድን ከኪነ ጥበብ ጋር ለማገናኘት ጥረት ይደረግ እያል ዝግጅታችንን ለመቋጨት አንድ ግጥም ጋብዛችሁ ቸርን ሰንበት። ስለዚህ መኖር ከኔ ግጥም የሚወደው ግጥም አለና እሱን ልጋብዘው ዛሬ ደስ እንዲለው። እንደዛ አይነት ነገር የሄደን ያለፈን ያረጀን ልጅነት በጊዜ መሰላል ያደፈን ነፃነት ከዛሬና ነገ ነጥሎ መለየት እንደዛ አይነት ነገር ባይኖዬ ቀረ የቀይ ሶፋ ምስል ከርካሳ ሬዲዮ ምትሰራ ምትመስል ቀለም የለወጠ ረጅም ገመድ ስልክ የወረደ ጸጉር የእናቴ ቆንጆ መልክ ቀድሞ ያፈሩትን ይዘው ያቆዩትን ፈልገው ያጡትን የአንገት ስር ሽታ የሆነ አይነት ጠረን ሌላ ሰው ቢዋሰው ሌት ቀን እንቅልፋተው ያሰቡትን ገላ ሌላ ሰው ቢወደው ያናድዳል አይደል? ያበሳጫል አይደል? ሸሽገው ደብቀው ከድነው ያኖሩትን ድንገተኛ መጥቶ በድንገት ቢወስደው ያናድዳል አይደል? ያበሳጫል አይደል? ያቃጥላል አይደል? እንደዛ አይነት ስሜት እንደዛ አይነት ነገር ካለፈ ትዝታ ድንገት ሲያዋድደኝ የዛሬን እውነታ መቀበል ሲከብደኝ የሄደን የቀረን ለማስታወስ መጣር እንደዛ አይነት ነገር የአባቴን ከረባት ሲነጋ እንደማስረው ልኬን ያጣሁለት የእህቴን ቢጃማ ይዤ ስጎትተው እንደ እናቴ ናፍቆት የሚመላለሰው ምን ይላል መንደሩ ምን ይላል ያየ ሰው እንደዛ አይነት ስሜት ባለፈ ትዝታ ለመዳን መሞከር ታላቁን ወንድሜ እንደ ታላቅ መምከር ወደ ኋላ በልጅነት ነፍሴ በሚያምረው መንፈሴ በቀድሞ ትዝታ ቀለል መተከዝ በማይገባኝ ዘፈን እርሜን ብዬ ማልቀስ ባንቺ ሆዬ ዜማ ደሞ ማንጎራጉር ስለ ሎጋ ቁመት ስለ ጥቁር ጸጉር ቁመት ሎጋነ ሆድዬ ሰንደቅ ያሰቅላል እያለ የሚቀጥል የትዝታ ዜማ ትዝታን የሚቀኝ ያቀረብኩት ምግብ ግርሻ ሲለኝ ስጌ የራቀ ነፍሴን ሲያስጨንቀኝ ባለፈ ትላንት ውስጥ ልብ የሚርድ እውነት በትላንት ጥያቄ ዛሬ ላይ የቆመ የምናልባት ህይወት ለነገ የሚተጋ ደስ ያለ እምነት በሶስቱ መካከል ያለ ትንሽ ተስፋ ወደ ኋላ እያየ ርቆ የጠፋ በትላንት ትዝታ ዛሬን የተከፋ እንደዛ አይነት ነገር ነው። ምን እንደምፈልግ በግልጽ የጠፋብኝ በትዝታ መሃል ናፍቆት ያገለብኝ ትዝታ ስለመች ናፍቆትስ ስለማን አመሰግናለሁ።